እሱ ይሄ የተሻገረው ያሸነፈው በአብ ቀኝ ያለው ክርስቶስ በእኛ በሙላት የመኖር ያህል ይሰማኝ ማለት በሙላት ስላለ የተሻገረ ስለሆነ እንዳልተሻገረ አይሰማኝ፣ ነገሩን እንዳላገኘ እንዳልተቀበለ አይሰማኝ። በጌታ በኢየሱስም ይሄ መንፈስ እንዲያገኛችሁ ነው ዛሬ ጸሎቴ። ኮንተ የረክ የተሻገረ ያረፈ የወረሰ ስፒሪት ሃሌሉያ፣ ተስፋውን የወረሰ ጌታ የተናገረውን ያመነ ስፒሪት ወጣለ። በጣም ጌታ በዚህ መንፈስ በዚህ ንግግር ይባርካችሁ ላለው ሰላም ጤና ይስጥልኝ። እንዴት ናችሁ የቻናሌ ተመልካቾች? ጌታ ሰላምና ጸጋ ከሁላችሁም ጋር በያላችሁበት ይሁንልኝ። ዛሬም እንደተለመደው የጌታን ቃል ሼር ላደርጋችሁ እና ደግሞ እንድንጸልይ ነው የመጣሁት። ጌታ ሆይ እናመሰግንሃለን አቤቱ ስለዚህ ቀን ስለዚህ ሰዓት። ጌታ ሆይ እስካሁን ድረስ ስለጠበቅከን ጥበቃ ከኛ ጋር ስለሆነ ክብር ላንተ ይሁን። በነገር ሁሉ ስለረዳህን ጌታ ሆይ መንፈሳችንን ጌታ ሆይ ስላበረታህ ስላጠነከርከው ነፍሳችንን ስለለወጥካት ጌታ ሆይ ስጋችንን ስለጠበቅከው ክብር ላንተ እንሰጣለን። አቤቱ ስጋ መንፈስ ነፍሳችን ጌታ ሆይ ባንተ የተጠበቀ ስለሆነ አቤቱ ጥበቃ ሁልጊዜ ስለማይቋረጥ እረኝነትህ ከለላህ ስለማይቆረጥ ክብር ላንተ ይሁን። ጌታ ሆይ እንወድሃለን፣ እናመሰግንሃለን ስለሰጠህን ጌታ ሆይ ምሪት፣ ስለሰጠህን አቅጣጫ፣ ስለሰጠህን ጌታ ሆይ ድል እጅግ አድርገን እናመሰግንሃለን። ጌታ ሆይ አሁንም ደግሞ የምንነጋገርበትን ቃል ባርክልን በጌታ በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። ዛሬ ሼር ለማድረግ ያሰብኩት ሀሳብ አክቹዋሊ ከትናንትናው ጋር የሚመሳሰል ነው። ግን ምንድነው እግዚአብሔር በዚህ ጊዜ መንፈሴ ላይ ያለ ነው፣ ውስጤ ላይ ያለ ነው፣ እንድንሄደው የፈለገው ጉዞ አለ። አዲስ ጉዞ ነው፣ አዲስ ጎዳና ነው። ከዚህ ቀደም እኛ ራሳችን የምንመርጠው ነበረ፣ ራሳችን የምናስበው ነበረ። ያሁኑ ግን እግዚአብሔር ራሱ የመረጠልን መንገድ ነው። እኛ እግዚአብሔርን እንመርጣለን፣ የመረጥነው እግዚአብሔር ደግሞ የሚመርጥልን መንገድ አለ። ለእናንተ የማውቀውን ሐሳብ እኔ አውቃለሁ እንደሚለው በኤርምያስ ላይ ፍጻሜን እሰጣችሁ ዘንድ የሰላም ሐሳብ፣ ደስ የሚያሰኝ መልካም ሐሳብ እንጂ ክፉ ሐሳብ አይደለም ይላልና ብዙ ጊዜ ከኛ በላይ እግዚአብሔር ለኛ ያውቅልናል፣ ይጠነቀቅልናልና ይሄ አዲስ ያስጀመረን ጉዞ አሮጌውን ነገር ትተን በአዲስነት የምንመላለስበት አዲስ የሆነ ምልልስ ጌታ የሚያገኝበት። እስከዛሬ እኛ ለእግዚአብሔር መርጠንለት ሊሆን ይችላል፣ ይሄን አድርግ፣ ይሄንን አምጣ፣ ይሄኛው መንገድ ግን እግዚአብሔር ራሱ ለኛ የሚበጀንን የሚመርጥበት መንገድ። እንደዚህ አይነት ጉዞ እያስጓዘን እንዳለ ይሰማኛልና በጣም ለየት ያለ ነው። ለብዙዎቹ አይገባም። በተለይ ሎጂካል ለሆኑ ምድራዊ ለሆኑ ይሄ ቆመን የምናስረዳው አይደለም። ይሄ አዲሱን ጉዞ ልክ ጌታ ኢየሱስ ክርስቶስን ስንቀበል ከማንም ጋር ሳንማከር በግላችን አምነን በልባችን ተስሎ ስላየነው እንደተቀበልነው ይህንንም ጉዞ የምንቀጥለው እንግዲህ ማንንም ሳናማክር ነው። ከስጋና ከደም ጋር አልተማከርኩም እንደሚለው ጳውሎስ ማለት ነው። ጌታ ኢየሱስ በጣም ድንቅ መንገድ ነው። የእምነትን ጋሻ ሁል ጊዜ ይዘን የምንጓዘው ጉዞ ነው። ምክንያቱም ለምንድን ነው? በእርግጥ እኔ መንፈስ ውስጥ ምንድን ነው ያለ? የተሻገረ ሰው መንፈስ ነው ያለ ማለት ኦልሬዲ የወረሰ ሰው መንፈስ፣ ነገሩን ፍጻሜ ላይ ያደረሰ ሰው መንፈስ ነው ያለ። እኔ ውስጥ ያለው መንፈስ ምን አይነት ነው? ኦልሬዲ ድልን ያገኘ የተቀናጀ ልክ የቪክቶሪ ስሜት፣ የድል ስሜት ልክ ጌታ ኢየሱስ ሁሉንም ነገር ካጠናቀቀ በኋላ በአብ ቀኝ እንደተቀመጠ ሁሉንም ከእግሩ በታች እንዳስገዛለት ያ ስሜት ኦልሬዲ ገና ወደዛ ፖዚሽን ኦልሬዲ ያ ፖዚሽን ለኔ እንደተሰጠኝ ምንድነው በክርስቶስ ሃሌሉያ ቦልድ ሆኜ ተስፋውን እንደተቀበልኩ አድርጌ ያመንኩበት ሲዝን ነው። በጌታ በኢየሱስ ጌታ የተመሰገነ ይሁን። በጣም ደስ የሚል ምንም የሚያሰጋ ነገር የለም፣ የሚያስጨንቅ የለም፣ የሚያስፈራ የለም። ጥያቄዎች፣ ቻሌንጆች ሊኖሩ ይችላሉ። እነዛን ሁሉ ለከፍታ ያረጋቸዋል ጌታ። እነዛን ሁሉ ምንድን ያረጋቸዋል? ተግዳሮቶቹን፣ ቻሌንጆቹን ምን ያረጋቸዋል? ለኛ ፕሮሞሽን ይጠቀምባቸዋል ጌታ። እኛን
ፕሮሞት እንድንደረግ የሚያደርግበት ነውና ከዚህ በፊት የምንሄድበት መንገድ መንፈስ ቅዱስን ጌታን የሚያሳዝን ነበር። ምክንያቱም እሱ በፈለገው ሳይሆን እኛ በፈለገው መንገድ ነበር የምንወስደው፣ እንደፈለግነው ነበር የምንወስደው። አሁን ግን እሱ ይሄ የተሻገረው ያሸነፈው በአብ ቀኝ ያለው ክርስቶስ በእኛ በሙላት የመኖር ያህል ነው የሚሰማኝ። ማለት በሙላት ስላለ የተሻገረ ስለሆነ እንዳልተሻገረ አይሰማኝ፣ ነገሩን እንዳላገኘ እንዳልተቀበለ አይሰማኝ። በጌታ በኢየሱስም ይሄ መንፈስ እንዲያገኛችሁ ነው ዛሬ ጸሎቴ። የረክ የተሻገረ ያረፈ የወረሰ ስፒሪት ሃሌሉያ፣ ተስፋውን የወረሰ ጌታ የተናገረው ያመነ ስፒሪት ነው። በጣም ጌታ በዚህ መንፈስ በዚህ ንግግር ይባርካችሁ ላለው የረካ ነው። ምንም ፍርሃት የለበትም፣ ማመንታት የለበትም፣ ጥርጣሬ የለበትም። ሞትን ሁሉ የዋጠ ነው። እኛ ውስጥ ያለን ተስፋ መቁረጥን፣ ጨለማ ሁሉ የዋጠ ህይወት ነው፣ የዋጠ ማንነት ነው በእኛ በሙላት ያለውና ጌታ በዚህ መንፈስ እንዲያገኛችሁ እጸልያለሁ። እዚህ ጋር መልእክቴን አቆማለሁ። ጌታ ሰላም ጸጋ ከመንፈሳችሁ ጋር ይሁንልኝ። ስለሰማችሁኝ አመሰግናለሁ። ባይ ባይ።